እንደ ላጤ ሾው እውነተኛ ትዳር ይገኛል ብለሽ አስበሽ ነበር? አሁን አንቺ ስታስዩ መሳያ ብታሸንፉ ነው ታይፕሽ ሆኖ ባልሽ የሚሆን ይመስልሻል? ከመሳያ ምንም ትወጂለታለሽ? አንድ ኢትዮጵያ ውስጥ የሚኖር ድሃ ወንድ ቢሆን ተወዳዳሪ ነበር። አንድ ኮመንት ከላይ ነገረኛ ናት የሚል ሲያገኙ ብቻ ከስር ነገረኛ ናት እንዳለ አታውቁኝም። እኔ እንደዛ ነው የማምነው። እውነት መሆን ያለብኝ ቦታ ላይ እውነት ሆናለሁ። ሃይ ሰላም የፒናቲው ቤተሰቦች እንዴት ናችሁ? የፒናቲው ነው እኔ ጵኔል ነኝ። እነዚህ ቆነጃጅት ደግሞ አሉ። እንተዋወቅ። እሺ እኔ ሰላም ባላለሁ። ሳሊ ሉኤላ። እንግዲህ ዛሬ ከሳሊና ከሉኤላ ጋራ ቆይታ እናደርጋለን። ያው እንደሚታወቀው ብዙዎቻችሁ ሳሊንም ሉኤላንም በላጤው ሾው ነው የምታውቋቸውና ከላጤው ሾው ቆይታቸው በኋላ ስለ ላጤው ሾውም ሊሆን ይችላል ጀስት ፐርሰናል ስለ ህይወታቸውም ላይ ደግሞ ቢመልሱት የሚያዝናና የሚያስተምር የሚከብዳቸው ብለን የምናስባቸውን ጥያቄዎች ፕሮዲውሰራችን አዘጋጅተው እዚህኛው ቦክስ ውስጥ የነሱ ጥያቄ አለ። እዚህ ጋር ደግሞ እኔም የሚከብዳት ማትመልሰው የተባልኩት ጥያቄ ተቀምጧል። ሁላችንም እውነት ለመናገር ጥያቄውን አናውቀውም። ስለዚህ እየከፈትን ጥያቄዎቻችንን እያነበብን ወደ ምላሹ እንሄዳለን ማለት ነው። ዝግጁ ናችሁ? ይሄ ቦክስ እንዴት ያስፈራል! በጣም ይፈርሻለሁ። መጥጋት ራሱ አንቺ እንደውም ፊት ለፊትሽ ነው በቃ እየፈራሁት ነው። ስለዚህ እንዴት እናደርገው? ዙሩን እንዲሄድ እንደዚህ ነው ቀረቆች መድረሱ አይቀርም። በሷም ቢሆን መሀልሽ ተፈርዶብሻል። ስለዚህ እንደዚህ ይምጣ አንቺ ያረበክስ ይሆንሽ። እሺ ወዝራ ሰብሰብ አይደለ በዛሬ ማሞል ፍስቅስ የመጀመሪያው ጥያቄ ወይኔ ብዛቱ። እሺ እንደ ላጤ ሾው እውነተኛ ትዳር ይገኛል ብለሽ አስበሽ ነበር? ሌላ ሰውስ ሊያገኝበት ይችላል ታያለሽ? ቀጥታ ወደ ላጤ ነው የገባ ነው። አስበሽ ነበር ወይ ነው አንቺ? ኦኬ እጣ ፋንታችን ነው አይደል? አንዳንዴ ሜቢ ሊሆንም ይችላል ላይሆንም ይችላል። ሜቢ አሁን ካሸነፈችውም ጋር እኮ ሊሆኑም ላይሆኑም ይችላሉ ብዬ ነው የማስበው። ግን በዚህ ወይ አንዳንዴ ይገኛል ብዬ እንዴት 50-50 ነው። ይገኝም ይችላል ላይገኝም ይችላል። ግን እጣ ፋንታችን ነው ፈጣሪ ያለልን ነው የሚሆነውና ሜቢ በዚህም ሾው አድርጎ ሊሆን ይችላል ትዳር አጋርሽ የምታገኙ ወይ ደግሞ በሌላም አጋጣሚ ሊሆን ይችላል ትዳር የምታገኙና ሜቢ እንግዲህ አንቺ ስትገቢ ነው መጀመሪያ። አይ ያኔስ ነገር እኔ እንጃ ያኔ ብዬ አስቤ ነበረ የሆነ ሰዓት ላይ ግን ያው አንዳንዴ አይሆንም ብዬ አስቤ ነበር ታያለሽ። መጀመሪያ ስገባ ግን አስቤ ነው ትዳር ሊሆን ይችላል ብቻ ሜቢ አዎ። ከዛ ግን አይሆንም ብዬ ነበር። ለበለሳል ቀጥይ ወደኔ እስኪ አላምጣው ማለት ላክብልሽ። ያጂ በጣም ኮምፕሊት ዶንኩኝ ፈጣሪ ብዛቱ አይዞሽ አንብልሽ ዘናልሽ ቀላል ነው መሰለኝ። አሸናፊ ብትሆኚ ምን የሚፈጠር ይመስልሻል? ትዳር ሊሆን ይችላል ስላላሸነፍኩኝ የሚፈጠር ታሸንፊ ነው። ባሸነፍ አይሆንም ነበር። ሲጀመርም ትዳር አልፈልግም ብዬ ስለሆነ የተባረርኩ የእውነት ገርመሽኝ ነበር እኮ ትዳር ምርጫ ውድድር ውስጥ ገብቶ ትዳር አልፈልግም ያለ የመጀመሪያ ሰው ነው የምትሆኚው አይደለ? ለምንድን ነው? እኔ እንጃ ዝግጁ አይደለሁም ብዬ ስለማስብ መሰለኝ ለትዳር። ለምን ይልሽ? ለምን ጥያቄ እንትን ሲቆይ እየቆየ ሲሄድ ይቀየራል። ትዳር እኮ እስከነጭራሹም አልፈልግም አይደለም ያልኩት፣ ግን የሆነ ታይም የሚቀየርበት ታይም አለ። ግን አሁን ባለውበት ሌቭል አልፈልግም። ይሄ ጥያቄ ግን የሚመስለኝ ሳስበው አሸናፊዋ አሁን አንቺ ብትሆኚ ኖሮ ከመሳያ ጋራ ሪሌሽናችሁ ጥብቅ ብሎ ትዳር የሚሆን ይመስልሻል ወይ? አይ የማሪ መልስ ደግሞ ነው እጣ ፋንታ ምናምን ልል። አይ እኔ እንጃ አላቅም አይባልም። እንዴት አሁን አንቺ ስታስቢው መሳያ ብታሸንፉ ነው ታይፕሽ ሆኖ ባልሽ የሚሆን ይመስልሻል? መሳያ አይሆንም በማለት መሳያ አይሆንም። እውነት አይሆንም ብላለች። እንግዲህ ሌላ ምንም መጠየቅ አልችልም። አይሆንም ማለች አይሆንም። ስለዚህ ተመልሷል።
ለምን ማለት ይቻላል? መሳያ ወያረታይ ልታጣይ እንጃ። አይ ስለዚህ አይሆንም። በቃ መልሰሻል እኮ። ወደ እኔ ጥያቄ ነው እንደው እንደዚህ እሺ የኔ ጥያቄ ደግሞ ምንድን ነው የሚለው? አሁን ያለሽበት ሙያ ላይ ባትሆኚ ኖሮ ምን መሆን ትፈልጊ ነበር ከዚህ ሙያ ሌላ? በስመ አብ። አሁን ያለሁበት ሙያ ላይ ባልሆን ኖሮ አሁን የምላቸው ነገሮች ሁሉ እንዳይቀራረቡ እፈራለሁ። ማለት ከጋዜጠኝነት ከሆነ ሜቢ ተዋናይ ለመሆን ሞክር ነበረ። ተዋናይ ባልሽ ነበረ? አዎ ተዋናይ መሆን ህልሜ ነበር እና ጋዜጠኛ ባልሆን ተዋናይ ለመሆን ሞክር ነበር ብዬ አስባለሁ። ከዛ ውጪ ግን ምን ሆን ነበር? የቤት እመቤት ሆን ነበር። የምር ቆይ ጠይቅሽ፣ ተዋናይ ለመሆን ታዲያ አልሞከርሽ? በጣም ሞክሬያለሁ። በስመ አብ። እኔ ከዚህ በፊትም ብያለሁና ይሄ ካሜራ የያዘ ሰው ሁሉ ድል የሚሰጠኝ ነበር የሚመስለኝ። አሁን በተለይ ዩኒቨርሲቲ ሆኜ ካሜራ ጋር አጠገቡ ሆኖ ፎቶ የተነሳ ሰው አለ አይደለ? እጽፍላቸው ነበር ፌስቡክ ላይ ገብቼ እንዴት ናችሁ ምናምን፣ እንገናኝ፣ ቡና እንበል። ሁሉንም አንዳንድ ወንድ እንደው መጀነጅ ነው ይመስለዋል ወይ ወድጆም ይመስለዋል ምናምን። ግን በጣም ሞክሬ ነበር። ዳይሬክተር የተባለ ፊልም ሲወጣ ፖስተሩ ላይ ዳይሬክተሩን ስም አነብና እንትና ሲል ፌስቡክ ላይ ሰርች አድርጌ እጽፍላቸዋለሁኝ እና ሞክሬያለሁ። ካስት ተደርጌ አውቃለሁ። ትንሽም ተውኜ አውቃለሁ። የኛ ድራማ ላይ የተወሰነ ክፍል ተውኛለሁ እና ቲያትር ላይ ምናምን ያው ሞክሬያለሁ። ሶ ይሄ ባይሆን እዛ ጋር ይሆን ነበር። መጣ ደግሞ አንቺን ስሰማ ኧረ እንደው በጣም ጥሩ ጥያቄ ነው ያወጣችሁልኝ። ግን እግዚአብሔር ወይ እቺ ትንሽ ናት። ምንድን ነው ይለው? ከመሳያ ምንም ትወጂለታለሽ? አይኑን ኧረ ጥርሱ አይኑን ነው የምወድለት። አይኑ ደስ ይላል። አይኑን እሺ አይመሳይ እሺ አይመሳይ ወይኔ ትንሽ ቢሆን ምን አለበት? ወይኔ በስመ አብ። እሺ አንብቢልን እንጂ አንድ ኢትዮጵያ ውስጥ የሚኖር ድሃ ወንድ ቢሆን ተወዳዳሪው ይወዳደር ነበር። አሁን ይሄን መልስ ከመለስኩ በኋላ መሰደድ አለብኝ። ወይኔ ጉዴ አይደለም። ፍቅር ድሃ ሀብታም አይደለም። ፍቅር ድሃ ሀብታም እኔ ፍቅርን ፍለጋ ነው እንዴ? እኔ ጉዴ ፈል የራስሽን ምላሽ ነው ሳትጠይቂ። ወይኔ አይ አልሄድም ነበር። አትወዳደሪ ነበረ። ለምን? ድሃ ስለሆነ። ኦኬ። ስለዚህ የፍቅር አጋር ወይም ደግሞ የባል ምርጫሽ ሀብታም መሆን አለበት አይደል? ሁሉም ሰው ይመኛል። ባይዘው ስልሽ ይሄ ድሃ እንዴት ነው መስራት የሚችል ሀብታምም ያልሆነ ድሃም ያልሆነ መስራት የሚችል ሰው ሁሉ ድሃ አይደለም። ስለዚህ መስራት የሚችል ድሃ ሲባል እዚህ ጋር ምንም የሌለው አይነት ነገር አይደለ ጥያቄው። ሶ መስራት የሚችል ከሆነ ችግር የለውም እንጂ የፍቅር ምርጫ ሀብታም አይደለም። ኦኬ። ስለዚህ መስራት መቻል አለበት። መስራት የሚችል በቃ መስራት የሚችል አንድ ኢትዮጵያዊ ልጅ ቢሆን ኖሮ ትሄጂና ትወዳደሪ ነበር። እሱ ችግር የለውም። ሰርተን ለወዳደር አንድ ስመላ። ኦኬ። ፈወዝ አርጊያትና እስቲ ችኛዋን አነሳን። እስካሁን ኢንተርቪው ካደረግሻቸው እንግዶችሽ መካከል ባላቀረብኩት ብለሽ ወይም ደግሞ ቢቀርብኝ የምትይው እንግዳ አለ ወይ? እዚህ የራሴን ዩቲዩብ ነው። የራሴን ዩቲዩብ ላይ ከሆነ ባላቀረብኩት የሚለው ሰው የለም። ግን ደግሞ እውነታውም እኔ ህይወት ላይ ማስበው ምንድን ነው፣ አንድ ሰው የሆነ አንድ እርምጃም ቢሆን የሆነ መንገድ ከተራመደ የሚሰማ ነገር ካለው የሚሰማው ሰው ነው መምረጥ ያለበት ብዬ ነው ማስበው። እኔ በተሻለኝ አቅም በጣም የወጣ ሰው ካልሆነ በስተቀር እያንዳንዱ የራሱ የሆነውን ነገር እንዲያወራ እድል ፈጥራለሁ። ከዛ በኋላ የሚሰማው ሰው መምረጥ አለበት ብዬ ነው ማስበው እና በዚህ ልክ ባላቀረብኩት ያልኩት ሰው አለ
አንዴ አላው አይገርምም? አንዴ አለ እዚህ እኔ ዩቲዩብ ላይ አይደለም ሌላ ቀረጻ ቦታ ነው። አንድ ልጅ ናትና አንቺ ፕሮግራም ላይ መቅረብ ፈልጋለሁ፣ ልደቴን አንቺ ፕሮግራም ላይ ማክበር ፈልጋለሁ ብላኝ አቀረብኳት። ከዛ መጣች፣ ኬክ ይዛ ነበር ምናምንና ኬኩን ቀረጻ መሀል እንዳትቆርሱብኝ ምናምን አለች። እንቆርሰዋለን ኬክ ካለ እንዴት አይቆረስም ምናምን። አይ በቃ ፎቶ ስለምነሳበት እና ይሄ ኬኩን እንዳትቆርሱብኝ አለች። መጣች ትገላምጠኛለች፣ እውነት በጣም ትገላምጠኛለች። ላይ ሳናግራት ራሱ ኦኬ ምናምን ትለኛለች እና በጣም ተሰማኝ። እኔ ነኝ ፑሽ ያደረኩት። በቃ እቺ ልጅ እንዲህ ትፈልጋለች ትቅረብ ምናምን ያልኩት እኔ ነበርኩኝና መታ ግን በቃ በጣም ረጅም ጊዜ ጸብ ያለን ሰው መሰለችና ምን አለ ባልጠራኋት፣ ምን አለ ባልመጣሽ፣ ባልቀረበሽ ኖሮ እሷን ብያለሁ። አይገርምም? ረስቼው ነው አጣቢት። ኧረ እኔ ነገር እኮ በፍራቻ አለኩ እኮ እንደው እስኪ እንዳሁኗ ቀላል ጥያቄ መጣ። እሺ በጣም ያበሳጨሽ ኮመንት ወይም የሰዎች ንግግር ወይም አስተያየት? የሰዎች ንግግር ወይ ይሄ አስተያየት በአካል መጥተው የሚሉኝ እስካሁን ድረስ ይሄ መጥፎ በአካል መጥተው አላሉኝም። ጥሩ ነገር ነው እስካሁንም የገጠመኝ በአካል። በኮመንት ምናምን ግን ነገረኛ ናት፣ ከዛ አይኗ ይገላመጣል። የሽቷዋ ነገርስ መሪጌታው አሉኝ እኮ እኔ እኮ የቀልድ እኮ ነው በእውነት። የዛን ቀን የቀልድ ነው ማለት እዛው ኮንተንት ፈጠር አድርገን የነበረው እነሱ በሪል ነገር አድርገው መሪጌታ ምናምን ይሉበትም እጅን አንስቻለሁ። ግን ነገረኛ ናት ኤቭሪባዲ በቃ አሁን 50% የሆነ እንትን ቢኖር 50% እንዳለ በነገረኝነት ነው። እና አይ ቲንክ አንዳንዴ ሲመስለኝ አንድ ኮመንት ከላይ ነገረኛ ናት የሚል ሲያገኙ ብቻ ከስር ነገረኛ ናት እንዳለ አታውቁኝም። ጀስት ካሜራ ላይ ነው የሚያውቁኝ። የሚያቀኝ ሰው ደግሞ ያቀኛል ኖርማሊ በአካልና እኔ ነገረኛ አይደለሁም። ያየሁትን ነገር ማለፍ ስለማልችል ነው። የካሜራ ነገር ከተነሳ ግን ሉኤል በአካል ነው የምታምረው። በጣም በአካል ቆይ ካሜራ ላይ ከሚታየው የእውነት በአካል በጣም ቆንጆ ነሽ እና እየገረመኝ ነበረ ባለፈው። አመሰግናለሁ በእውነት እና ንገሩልኝ እባካችሁ እኔ ነገረኛ አይደለሁም ብላለች። እባክሽ ማሪ ይሄ ሁለት ነው። ቆይ እንደዚህ ላድርገው እንዳታነብ። እሺ የስቀል ማማት ነው። ብታሸንፊና የመጋባት አጋጣሚ ቢኖር የመሳይ ልጅ ማን ብሎ የሚጠራሽ ይመስልሻል? ሰላም ምን እንዴ ያቆለምሽ ማን ብሎ ይጠራኛል? የእንጀራ እናት ስለሆንሽ ማማ ሊልሽ አይችልም? ወይኔ ጉዴ! እኩል ነው የምንኖረው እሱ በእድሜ። አይ በእድሜማ አይደለም እንደ ፊዚካላችን ምናምን ራሱ እኩል ነው የሚመስለኝ። ማማ ለማለት ይከብደዋል። አይ በቃ ሜቢ ሰላም ነው የሚለኝ፣ በስሜ የሚጠራኝ ነው የሚመስለኝ። ሰላም የሚልሽ ነው የሚመስልሽ? ሰሊ በስመ አብ። እሺ እንደዚህ አይነት ሾው በመጀመሩ እንደ ባለሙያ ምን ተሰማሽ? በጣም ጥሩ ጥያቄ ነው። በደንብ መልሽ። እውነት ልናገር አይደብራችሁ? አይደብረንም። የስንት ኮሜንት ሰምተን እንዴት ነው? አልደበረኝም። ሰዎች ግን እኔ በእኔ ሳይት ሰው አሁን ብዙዎቹን ስጠይቃቸው አላማ ነበረኝ፣ ዴት ማድረጉ አልነበረም አላማዬ የሚልን ነገር ሰማለሁ። እናንተም ያ አልነበረም አላማችሁ ብዬ አስባለሁኝ። ያ ከሆነ ነው ግን እኔ የማስበው ይሄ የኛ ባህል ምናምን ሴት ልጅ ብዙ ጊዜ ራሷ ናት መራጭ ይባላል አይደለ? ይሄ ኔቸርም ስንመለከት ብዙ ጊዜ ውሾች፣ ድመት፣ አንበሳ ምናምን ብንመለከትም ሴቶች ብዙ ጊዜ ኮራ ነው እምቢ ብለው ተለምነው በቃ ተለማምጠው ምናምን ነው ወንዶቹ የሚያገኟቸውና ያንን ነገር
ሜቢ ሳይ ለምን እንደዚህ ሆነ? ምናልባት አንድ ሴት ቆንጆ ሴት ሆና 10 ወንድ ደርድራ እየመረጠች ቢሆን ኖሮ በጣም ደስ ይለኝ ነበር። እውነት ለመናገር ይሄ ነው ብዬ ስለማስበው ሾው እንደዛ ሊሆንም ይችላል። የዛኔ ደጋፊ ሊሆን ይችላለሁ። አዲስ ነገር ይዞ በመምጣቱ በጣም ደስ ብሎኛል። ሰውን አነጋግሯል። እውነታውም ደግሞ ብዙዎቻችን ላይፍ ላይ ብድግ ብለን አንድ ሰው ዴት አድርገን አይደለም የምናገባው። ዴት ይኖራል ላይፋችን ላይ የሆነ የቆመ ከዛ የሚቀጥል። አንዳንድ ሰው ደግሞ የመጀመሪያ ያገኘውንም ሰው ያገባል። ይሄ ሪያሊቲ ሁሉም ሰው ህይወት ውስጥ ያለ ነገር ነው አደባባይ የወጣው። ግን ደግሞ ብዙ ነገር ኢትዮጵያ ውስጥ ያው የመጀመሪያ ሲሆን ትንሽ ከባድ ስለሚሆን እውነት ነግራችሁ ከጓደኞቼ ጋር አይ ልክ አይደለም ምን ብዬ ተከራክሬያለሁ። ኢትስ ኦኬም ብዬ ተከራክሬያለሁና ትክክለኛው ስሜቴ አይዶኒቱ እንደሆነ ግን ወንድ ቢሆን ደስ ይለኝ ነበር። አሪ ነገር ነው ርቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ መቀየር ይቻላል አይቻልም? ካየሽ በኋላ እንዴ? እሺ ኧረ በስመ አብ። እሺ ኧረ እንዲህ የመጀመሪያ ጊዜ የወር አበባ ስታይ ምን ተሰማሽ? ታውቂ ነበር ስሜቱ? የመጀመሪያ ጊዜ ያው እድሜሽ ሲደርስ ነግራኛለች እናቴ እንዲህ ነገር እንዳለ። ግን የሆነ ኤክስፔክት አላረኩትም እና የሚመስለኝ የነበረው ማለት የሆነ ጊዜ ሌሊት ቁጭ ብዬ ካልኩሌት አድርጌው ነበር ራሱ 40 ምናምን ዓመት ላይ እንደሚቆም ምናምን ሰምቻለሁና በቃ ሁሌ በየቀኑ ነው ያለው። ቀኑን ቆጥሬ አባዝቼ ሁሉ ቀን ነው በቃ የሚኖረኝ ማለት ነው ምናምን በቃ የምርም የሆነ እንትን ተሰምቶኝ ነበረ። ከዛ ግን ኔቸር ነው ጸጋ እንደ ጸጋም ነው ተናልኩትና ሰባላ ተቀብያለሁ። መጀመሪያ ግን ደንግጠሽ ነበር? ደንግጫለሁ። ኤክስፔክት እኮ አደርገዋለሁ ኤጄ እንደነበረ ምናምን ግን በቃ 40 ምናምን ዓመት እኖራለሁ 365 ቀን በአንድ ዓመት አለ በቃ በያስልቼ ይሄ ሁሉ ቀን እንደዚህ ነው ማለት። ከዛ ግን በቃ የሚጠበቅ ነገር እንደሆነ ሳሳምነው ገባኝ። ከማዘር ጋራ ያለሽ መነጋገር ስለዛ ነገር መማርሽ ረድቶሻል ብለሽ ታስቢያለሽ? ምክንያቱም የብዙ ሴት ችግር ነው ስለማለት በጣም ረድቶኛል በጣም እንጂ ማለት ማንን ታዋያለሽ? እንደዚህ አይነት ነገር ከባድ ነው እና እናቴም ጠቅማኛለች። ለአባቴም እንትን ባልል ይሄን ያህል እንትን አይደለምና ሞር ግን እናቴ ተወስዷለች ቦታው እንደዚህ ነበር። እሺ ሰይ ተከፍቶ እንደዚህ ወሰዱ ማሬ ቆሽ እንዴ ቀላል በውድድሩ በመሳተፍሽ ያገኘሽው ጥቅም ምንድን ነው? ልክ እኛ ሁሌ እንደምንለው እዚህ ውድድር ላይ ስንገባ ሁላችንም የራሳችን ምክንያት አለን። ገባሽ? በአርት ሙያ ውስጥ ነን አብዛኞቹ ያለ ነው ምናምንና ሞር ሰው እይታ ውስጥ እንድንገባ ምናምን ነው እንትን ያለውና ተሳክቶልናል በትንሹ ምናምን ቢሆንና አንደኛ ትልቁ ነገር በቃ ያገኘው ጥቅም ይሄን ነው ማለት ነው። ሌላ ስራ እንዲመጣ አድርጎልናል ምናምን እሱ አሪፍ ነው። ከዛ ሲቀጥል ደግሞ ጓደኞች አፍርተንበታል። በጣም ደሳስ የሚሉ ጓደኞችን አፍርቼበታለሁ። ስለዚህ ጥቅሙ ይሄ ነው። ኦኬ እሺ አሁን ያለሽበት ቦታ ላይ ባትሆኝና የላጤ ሾው ጥሪ ቢቀርብልሽ ትሳተፊ ነበር ወይ? የምር መጠየቅ ፈልጌ ነበር። ጥሩ ጥያቄ ነው። ኦኬ እውነት ነው የምናገረው። እኔ መድረስ ለምፈልግበት ቦታ ቅድም እንዳልኳችሁ ነው በጣም ብዙ ነገር አደርግ ነበር። እንግዲህ እያንዳንዱን ሰው ይልቅ አሰሩኝ እምልና ምጠይቅ ከሆነ እኔ በህይወቴ ዘፈን በማልሰማበት ጊዜ እዚህ ቦታ ለመድረስ ብዬ የዘፈን ክሊፕ ሰርቻለሁ። ሶ ልክ እንደ ሾው አስቤው እውነት ሳይሆን ልክ እንደ ሾው አስቤ ለምፈልገው መንገድ መሄጃ ይሆነኛል ብዬ አስቤ ከነበረ እገባለሁ። ልክ እንደኛ እኮ ገባ ነበር። ሆኖ መፍራት ጀመርኩ እኮ ነው ጥያቄ ያንቺ ሲመጣ ረዳው ይሄ ጥያቄ በጣም አሁን ቲክቶክን ተቆጣጥሮታል። ምን ይሻለኛል? ከዚህ ቀደም ፍቅረኛ ኖሮሽ ያውቃል? በምን ተለያያችሁ?
ደግሞ ላንቺ መድረሱ ተንኮሉ ኖ ፍቅረኛ ሳይሆን ጀስት ዴቲንግ የሆነ ነገር የለም እንደዛ ነበረኝ። ላይክ ግን የሆነ ፊቸር የማይሆን ነገር መሆኑ የሆነ ውስጥሽ እንትን ሲለኝ በዛ ሰዓት ብሬክ አፕ አድርጌያለሁ። ውስጥሽ ወደፊት እንደማይሆን የሆነ በቃ ወደፊት የሆነ ማለት የምታየው ነገር አለ አይደለ? ይሄ ወደፊት የማይመራሽ የሆነ ተስፋ የሌለው ነገር መሆኑን ሳይክ ለምን እለፋበታለሁ ብዬ በራሴ ከቶፍ አድርጌያለሁ። አይነት ታይም ብለሽ ትለያያለሽ። እኔ ፍቅረኛ ብዬ እንደዚህ ይዤ ምናምን ሳይሆን ላይክ በዴቲንግ አውቀዋለሁ። ወደ የብሶ ጥያቄ ግን ለመሳይኑ አሽቹ ነበር አይደል? እዛ ጋራ አልተረዱም። አሁን ሰው ዝም ብሎ አንድ ነገር ላይ እንትን ያለ ነው እንጂ እኔ ያልኩት የነበረው ነበረኝ እኮ ነው፣ ግን በዴቲንግ ነው እያልኩኝ ያለሁት። ሰው ደግሞ እሱ ሊረዳ አይችልም። ዴቲንግ ስትይ በቃ ፍቅረኛ ነው ብዙ ነገር አለ እያሉ እያሰቡ ነው። ገባሽ? እንጂ ከግንኙነት ጋር እያገናኙት ነው እንጂ ጀስት እኔ አሁን በዴቲንግ ነው በቃ እንጂ ሪል ሪሌሽንሺፕ ብዬ የጀመርኩት ነገር የለኝም። በቃ ይሄ የምር ብዬ እንትን አላልኩም። ግን እቺ ዴቲንግ ላይ አየዋት ሁለት ይሄ ሶስቴም አራቴም እኮ ታያለሽ። ግን ማይ ሃስኬድሽ ከሆነ በዚህ ጋር ከተፍታ አይደለም። ስለዚህ መሳያ 00 መኪና አረገኝ መኪና አረገኝ እኮ ታይኝ 00 እንጠበቀ ነው አራንቺ ታሽ እንጂ ለምን እግዚአብሔር ይሄ ስለተከፈተ አታነሳው አላነሳም። እንደዚህ ጨምድዱት በጣም ብዙ ሲሆን ታነሳው። እሺ የፍቅረኛ ጋር መስፈርትሽ ምንድነው? ከወንድ ልጅ ምንም ትወጂለታለሽ? እሺ የሚሰራ ቢሆን ቅድም እንዳልኩት የሚሰራ ወንድ ደስ ይለኛል። እና ደግሞ ረጅም ስል ማንንም ለመንካት ፈልጌ ወይኔ ጉድ። እሺ ረጅም በጣም ጥሩ። ገና በቃ ረጅም ቢሆን በቃ መስራት የሚወድ የሆነ ሃይማኖቱ ላይ በጣም ጠንካራ የሆነ ወንድ በቃ ቢሆን ጥሩ ነው። እሺ ጥያቄ አንቺ ራሱ ብትመልሽ ደስ ይለኛል። የቱን መስፈርት ጥያቄ? እኔ ከዚህ በፊትም ብዬዋለሁ። መስፈርት ከዚህ በፊት ነበረኝ። እንዴት ነው መሰለሽ? አሁን ባሌ ቆንጆ ቢሆን እላለሁ። አይ ቲንክ የልጅ አባት ቆንጆ ነውና ይሄ መስፈርቴ ውበት ነበረ። የሆነ ሰዓት ላይ ደግሞ ፋይናንሻሊ ስቴብል የሆነም ቢሆን እላለሁኝ። የሆነ ሰዓት ላይ እንዲህ ቢሆን ብዬ አውቃለሁኝና አሁን ሳስበው ሁሉም መስፈርት ለኔ አልሰራም እና አሁን መስፈርት ሳይሆን ለትዳር አጋር ያለኝ ጸሎት ነው። እግዚአብሔርን ሁሌ ጠይቀዋለሁኝ። እግዚአብሔር ሆይ ለኔ እኔን ታቀኛለህ፣ ልኬን ስጠኝ እላለሁ። እኔ ሁሌ ራሴን እግዚአብሔር ፊት እንደ ህፃን ልጅ ነው ማስበውና አሁን ለኔ ለህፃኑ ልጄ የሚሆነውን ልብስ፣ የሚሆነውን ጫማ፣ የሚሆነውን ከሱ ጋር የሚሄደውን የሚያምርበትን፣ ማይጥለውን ማይጎዳውን ነገር ለልጄ እኔ ነኝ የምመርጥለትና ልክ እንደዛው እኔ ለእግዚአብሔር ልጅ ነኝ። ሶስ ለኔ ያውቃል ሁሉ ነገሬን፣ ልኬን ያውቃል፣ የሚሆነኝን፣ ማልከፋበትን፣ የምደሰትበትን፣ እድሜ ልኬን አብሬ ማረጃውን የምሞተውን ሰው ከኔ በላይ እግዚአብሔር ያውቃልና እግዚአብሔር በቃ ልክሽ ነው ብሎ ከሰጠኝ አሁን መስፈርት የለኝም። ብቻ እግዚአብሔር እንደሰጠኝ ውስጤ ፊል ያድርገው። እውነት ምንም መስፈርት የለኝም። ማንም ይሁን ያ ነው። ደስ ይላል። እሺ በህይወትሽ በጣም ተስፋ የቆረጥሽበት ቀን? በህይወቴ በጣም ተስፋ የቆረጥኩበት ቀን ልጄን አርግዤ ብቻዬን ነበርኩ። በጣም ረጅም ጊዜ በጣም ብቻዬን ነው ማሳልፈው። በጣም ብዙ አለቅሳለሁ፣ ይደብረኛል ምናምንና አንድ ቀን በጣም አለቀስኩ። በጣም ከፋኝ። ፋሚሊዎቼ ያው እዚህ አጠገቤ የሉም። የልጅም አባት ያን ያህል አጠገቤ የለም። እኔ በጣም ከፋኝና እግዚአብሔርን ጠየቅኩት። በቃ እኔ በጣም ብዙ በድዬክ ይሆናል፣ በጣም መጥፎ ልጅክ ልሆን እችላለሁኝ፣ ግን ደግሞ እንደዚህ አታረገኝም አንተ እያለክ እንደዚህ አልሆንም ብዬ ተስፋ ቆርጬ ይሄ እኔ እንጃ ልጄ ሆዴ ውስጥ ሆኖ እስኪሰማኝ ነው ያለቀስኩት። በጣም ስቅ ብዬ አልቅሻለሁ። በጣም ተስፋ ቆርጫለሁ የዛኔ። ግን ደግሞ እግዚአብሔር ይመስገን እግዚአብሔር ሰማኝ እና የዛኔ ነው እርጉዝ ሆኜ ነው በህይወቴ ተስፋ የቆረጥኩት። እስቲ
ውድድሩ ላይ ወደ ኋላ ተመልሰሽ አስተካኪው ተብለሽ አንድ እድል ቢሰጥሽ ምን ታስተካኪ ነበር? አይኔን ላስተካክል እችል ይሆናል። ያቺ አስተያየቴ ናት ሰው ሁሉ ላይ የሆነ ነገር የፈጠረው እንጂ ከዛ በፊት ማንም ሰው እንዲናው ተብሎ ተነግሮ አያውቅም። ግን የዛን ሰዓት ዴስቲኒ የሚባለው ጌም ላይ አበባ የሚቀመጥበት ሰዓት ላይ ቤተል ካወቀችኝ እኔ ልሸነፍ ሆነና ባላወቀችኝ አይነት ነውና ፌቨንንም ሁሉንም እያየሁኝ ያ እኔ ካሜራ ላይ ነበረው የሆነ ተገላማጭ የሆነ ነገረኛ አይነት አስተያየት ያሳየ መሰልና ሁሌ ነው የምላቸው ሁሉም እንትን ላይ ካሜራ ላይ እኔ አይን የሆነ ነገር ሳረግ ነው የሚታየውና እሷን ፓርት ባስተካክል ነው ያውቅ አይደለም ያደረኩት እሱም ባስተካክል ደስ ይለኛል። በዚህ አጋጣሚ ግን ብዙ አስተያየት ሲል ሰምቻለሁ በዛ ዙሪያ። ለምሳሌ አሁን ሁሉም ሴት አሸናፊ የሆነችዋን አይወዷትም፣ እርስ በርስ በጣም ይቀናናሉ፣ ቅናት አለባቸው፣ ምቀኝነት አለባቸው ሲባል ገርምሽ ኢቭን ልብስ እንኳን ስንመራረጥ ወይ ያምርብሽም ቀይሪ የምንባባል ሰዎች ነን ማለት እሱ ጋር ዴት ለመሄድ ባያምርብሽ ቀይሪው ምን እየተባባልን ምክር የምንሰጣጠነን በዛ ሰዓትና እኔ የሆነ ሰዓት ውድድሩን ጭራሽ ረስተነው ለምን ደው ማትጣሉት ሁላ እስከምንባል መተው ጥል ሁላ የሚፈጥር ነገር አይ ቲንክ ይሄ ዴስቲኒም ጌም የመጣው በዛ እንትን ይመስለኛል በጣም ስንዋደድባቸው ያን ነገር ለማምጣት ነውና እንኳን እኔ አሁን ቤተል ኢቨንት ተናግረዋለችም ሾው ላይ መጨረሻ እኔና እሷ ስንቀር ሞር እንደውም በጣም ኮኔክሽን ከሱ ይልቅ እሱን ከማግኘት እኔና እሷ ጋር ባሰና አብረን እሷም ሩም አንትታ እኔ ሩም መጣች ሼር ማድረግ ጀመርን ሩም ምናምን ሞር ከሷ ጋር ኮኔክሽን ፈጠረ ምናምን ያ በዛ ሰዓት እንግዲህ መቼስ ከሁለት ሰው አንድ ሰው ማሸነፍ እኮ አይቀርም ቀሷ አሸነፈች ሆነ በቃ ስለዚህ ምን እንጠላላ እንትኖች አይደለም አሁንም እንደዋወላለን እንገናኛለን ሰው vlog ምናምን ስንሰራ አይ ቲንክ ከሾው እዛ ሾው ላይ ያለን እየመሰለው ነው አሁንም vlog ስንሰራ አንድ ላይ ሆነን ነው አንጠላላም እንዋደዳለን ማናቸውም እኔ እንግዲህ እንጠላላለን ብሎ ካወራ ይቀጣሉ ማለት ላስት ኤንድ የመጨረሻው በጣም እየተመሰጥኩ አስቸገርኳቸው። አሁን ላይ መተያል ያገባሽ እንደሚፈልግ እንደተጸጸተ ቢነግርሽ ምላሽሽ ምንድነው? ጥያቄው ለኔ ነበር። አይ ኖ ራሱ ይመጣልሽ። አንቺ መልሽ አይዞሽ። አረ የሚጸጸት ራሱ አይመስለኝም። ትዝ ራሱ ምሎ አይመስለኝ ከነም ፈጣሪ ምላሽ ምን ነው? አረ ድጋሚ ላምበው እንዲያገ አገባዋለሁ በቃ አሜሪካ ገባቱ። እሺ አንቺስ ሁለተኛ ስለወጣሽ ይሄ ጥያቄ ብትመልሺው አንቺ በጣም ደስ ይለኛል። እውነት የእውነት እኔም ቢያንስ ረስቶኛል። ረሳሻል። አይ ጸጸተው መቼስ ምርጫ እኮ የምትመርጩ እኮ ወስነሽበት አስቦበት ነው። ይሄ ሰው ቤተነስ ሲመርጥ ብዙ አስቦ ብዙ እንትን ብሎ ነውና መቼስ እንግዲህ እንደውን በልና ሲያስበው ራሱ ኖ ነው ሉኤል ነበር መምረጥ የነበረብኝ ቢል አልቀበልም። በእውነት እንዴ የጣልሽውን ነገር ታነሻለሽ ነው ጊላኒ ተውሽልኝ የጣለውን ነገር መጣረ ኔቨር ይሄ መናናቅ ነው። ሚዜ ለማይሆንኩ ሚዜ ነው እዛች ጋር ይሽ እኔ ስራው እኔም ባስመርጠኝ እንደውም እየቀለለ ነበረ የዛን ሰዓት አንዳችን ከመረጠን ዘጠኛችን ሚዜ ናችሁና የተባበል እንቀል ግን አስብ የሆነ ነገር ቢኖርሽ ስማ እንደዛ ወይኔ ጉዴ አራራ በቃ ሚዜ ሆነልሽ እኔ ስለተቀበልኩ ኦሬዲ በቃ እሷ ሚዜ ይጸጽተው እሱ ልጅ ችግር እሱ ለመጸጸት ያልቃው እንጂ አረ እኔ አልቀበለው የተጣለ ነገር እኔ አሁን አባባል ነበር ብቻ ግን አሁን ትዝ አይለኝም እንጂ የሆነ ከዚህ ጋር የሚገናኝ ሲመጣልኝ ነግራቸው እንጂ የጣልኩትና አሻንጉሊት ምንድናት ብታነሳ
የሆነ አይከፋኝም የሆነ ብቻ አለ የሆነ እንትን ላይ ምክንያቱም እኔ ኦሬዲ ተረትና ምሳሌ ወደ እሷ ነው ያልችልም አስታውሶ መሀል ላይ ይገባል። ኦኬ ስለዚህ የመጨረሻ የቀረን አንድ የኔ ጥያቄ አለ። እሷን እንጠይቅና እኔ ደግሞ ዝም ብዬ የተወሰነ አንድ ጥያቄ ጠይቂያችሁ እንጨርሳለን። በላጤ ሾው ላይ ብትወዳደሪ ስንተኛ የምትወጪ ይመስልሻል? ኦፍ ኮርስ አንደኛ። ራስን አንደኛ እኮ ነው ማለት ነው። እኔ ግን ብትወዳደሪ ነው ራሱ መሳያ ነው የሚመጣው። ላጤው እሱ ለጊዜው ያለን ላጤ አንደኛ ምንም ጥያቄ የለውም። ራስሽንማ ወደ ሌላ እንትን ሬት ማድረግ አያስፈልግም። ለአንደኛ ኦፍ ኮርስ አንደኛ ነው የምወጣው ብዬ ውድድሩ ሲጀመር ከገባው አንደኛ ለመውጣት ነው። ሶ አንደኛ ነው የምወጣው እና ይሄንን ይመስላል እንግዲህ የነበረን የጥያቄዎቹ ጥያቄ። በስተመጨረሻ ግን እኔ እንደው ጠቅለል አድርገን ብናነሳው ብዬ የማስበው ሀሳብ አለ። አንደኛ ነገር ምንድነው የላይፍ የህይወት ፕሪንሲፕላችሁ እናንተ ምንድነው? ህይወት ላይ የሰው ልጅ ማወቅ ማድረግ አለበት ብላችሁ የምታስቡት ነገር ምንድነው? ሲቀጥል ደግሞ ላጤ ሾው የሰጣችሁ ጥቅም ቅድም ገልጻችሁታል። ጉዳቱ ምንድነው? ምክንያቱም ብዙ ላጤ ሾዎች ከዚህ በኋላ ሊፈጠሩ ስለሚችሉ እህቶቻችሁ እዛ ይገባሉ። በዛ መንገድ ውስጥ ለማለፍ ራሳቸውን ያዘጋጃሉ እና ሁሌም እናንተ ጥሩ ነገሩን ብቻ የምታወሩት ከሆነ መጥፎ ነገሩን ቻሌንጁን ማትነግሯቸው ከሆነ እናንተ ያሳለፋችሁትን ከባድ ነገር እነሱም ገብተው ነው የሚያሳልፉትና ቢያንስ ለመግባት የወሰነች ሴት ቻሌንጁን መንገዱን ማወቅ አለባት ከባዱን ነገርና ኢቭን አንድ ሰው ካየ በኋላ አትግቡም ሊሆን ይችላል ላይሆን ይሄ ህይወታችሁ ላይ ትልቅ ችግር አለውም ሊሆን ይችላልና ስለ ላጤው ሾው ለቀጣይ እህቶቻችሁ ወይም ደግሞ ወንድሞቻችሁ የሚገቡም ካሉ ከባዱ ምንድነው? የሚያልፉት ቻሌንጅ ምንድነው? ንገሯቸው። እኛ መጀመሪያ ሁላችንም የየራሳችን ሀሳብ ነበር እንደነገርንሽ እና ደግሞ ሪል ነገር ፈልጎም የሚገባ ነበረ እና በቃ ሀሳቡ እንዴት ነው ፊውቸሩን ለማሳካትም የገባ ነበረ እና በዛ መካከል ግን ብቻ አላቅም ራስን አሳምኖ መግባት መውደቅም እንዳለ ማሸነፍም እንዳለ ራስን አሳምኖ መግባት ያስፈልጋል። መጀመሪያ ላጤው ሾው ጉዳትም አለው። አሁን ያ ጥቅሙን አወራን እንጂ ኮሜንቱ አሁን እኛን እንደው ሳይሰብረን እንደው እንትን አለ እንጂ አለፈ እንጂ በጣም አንዳንዴ የሚወራው ነገር በጣም ከባባድ ኢቭን ሳታቂው ፎቶሽ የሆነ ሌላ ቦታ ተለጥፎ እንደዚህ ናቸው ከዛ በኋላ ከስር 2000 ላይክ ሰጣለው ያጋልጣለው ቪዲዮ ምናምን እኛ ሳናደርገው አስቢ ቤተሰብ የሚያየው ሰው ምን እንደሚልሽና እሱን ሁሉ ተቋቁመን ሰፖርቲቭ ፋሚሊ ስላለን እግዚአብሔር ይመስገን እሱን አልፈናልና ለሚገቡት አሁን ሁሉም ቻሌንጁን ችለን አይደለም እዛ ላይ የቀረብ ነው። ባስኬትም ሲባል ለማለፍ ነው የመጣ ነው ለማሸነፍ ነው ብለን ቦክሲንጉን አስቢ አንድ ፓንች እንኳን አርጋ ማታቅ ሴት ገብተሽ ጥርስሽ ቢወልቅ የሆነ ነገር ብትሆኚ በማይተካ ነገርሽንስ ብታጭ አይንም አለ ከባድ ነውና እሱን ሁሉ ነገር ቻሌንጁን አልፈን ነው ዓላማ አርገን ስለነበረ ግን ይሄም ነገር ከባዱ ነገር አለ። ሌሊት አለመተኛት አለ። ምቾት አንዳንዴ ላይሆንልሽ ይችላል እዛ ላይ ማታ የምትተኚ ምናምን አንዳንዴ እግዚአብሔር እንደዚህ ፀሐይዋን እናያታለን ስትነጋ እና ጠዋት እንተኛና 4 ሰዓት ላይ ደግሞ ተነሱ ሜካፕ አለ ምናምንና ይሄን ሁሉ ነገር ችለሽ ነው እንቅልፍ ጦት አለ ብዙ ነገር አለና ቀረጻም ያደክማል። ህይወትሽን ደግሞ አስቢ አሁን በዚህ ቪዲዮ ማይቀበል ፋሚሊ ሊኖርሽ ይችላል። ስንት ነገርሽ ተበላሸ ማለት ነውና አማቾች ምናምን መምጣት እድል ካላቸው ከዚህ በኋላ ምናልባት በዚህ ቪዲዮ ምክንያት የሚደርስ ችግር ይኖራል። በተለይ ትክክለኛው ነገር ስትመረጪ የነበርሽ ልጅ ያንን አንደርስታንድ የማያደርግ ቤተሰብ ውስጥ ልትገቢ ትችያለሽ። በተለይ ከባል ቤተሰብ ጋር ባል እንኳን አንደርስታንድ ቢያደርግ እኔ በጣም ማስበው እሱ ነው። ከባል ቤተሰብ ጋር ትልልቅ ሰው ናቸው። ይሄንን ነገር የመረዳት አቅማቸው እኛ እንደምንጠብቀው አይደለም የሚሆነውና ያ ትልቅ ቻሌንጅ ሊሆን ይችላል አይደል? ባልሽ ሊቀበልሽ ይችላል እኮ ከነው ማለት ሾው ነው ብለሽ ማስረድተሽ ሁሉ ነገር ግን እናት አባቱ ትልቅ ሰው ስለሆኑ እንዴት እንደዚህ አይነት ቦታ ሄደሽ እንትን ብለሽ ምናምን ነውና በጣም ከባድ ነገር ነው። ወንዶችም አሁን ሜቢ እኮ ሴት መራጭ ሆና እኮ ወንዶችም እኮ የሚመጡበት ጊዜ አለ። ለነሱም ከባድ ነው።
ደግሞ የነሱ ቻሌንጅ ሌላኛው ላጤ ደግሞ ምን አይነት ቻሌንጅ እንደሚያመጣ እናቅም። ያውኑ ቦክስ አጋጥሞናል። ቀጣይ ደግሞ የሆነ ሌላ ከባድ ነገር ላይ መጣባቸው ይችላል። ስለዚህ ለሴት ልጅ አንዳንዴ ህይወት ከባድ ናት አይደለ? ሴት ልጅ ከባድ በጣም እና ሌሎች ሴቶች ደግሞ እዚህ ሾው ላይ ወደፊት ሊስፋፋ ይችላል ላጤ ሾው ብዬ አስባለሁ። ምክንያቱም ሁሉም በጣም ፍላጎት አለው ለመሳተፍ። እንደውም እኛን ኢንቦክስ እንዴት ነው የገባችሁት፣ እንዴት ነው የት ነው ካስት የተደረጋችሁት ምናምን ይሉናል። በጣም እንዲህ ከሚሳደቡት እንደውም ኢንቦክስ የሚያወሩን በጣም ብዙ ናቸው። የምር እንዴት እንደገባ ማወቅ ይፈልጋሉ ምናምን እና በቃ የትኛውም ሴት የሆነ ነገር ለማሳካት ከፈለገች በመጀመሪያ ደረጃ መጥፎ የምትሰራው ነገር መጥፎ አለመሆኑ ማሰብ አለባት። መጥፎ ካልሆነና ቤተሰብ ደግሞ ሰፖርት የሚያረጋት ከሆነ ልክ ነኝ ብላ ካመነችበት ያመነችበትን ታድርግ ነው የምለው። ግን ሞር ፋሚሊ አምኖ ሰፖርት የሚያረጋት ከሆነ ማለት ነው። እና ደግሞ አብዛኛውን ጊዜ ጥሩ ነገር ብቻ ማየት የለባቸውም። ለምሳሌ እዛ ተጣሉ እንጂ ምን ሆናችሁ ነው የመጣችሁበትን አላማ ረሳችሁ ምናምን ይባላል። በቃ የመጣንበትን አላማ ሳንረሳ ማሸነፍ ነው ያለብን። ማንንም ሳነካ ማሸነፍ እንችላለን። እንደውም እኔ ከዚህኛው ከኛ እንደ መጀመሪያዎች እንደመሆናችንም ሁላችንም በፍቅር ነው የጨረስነው ምናምን እና እንደውም እኔ ብዙ ኤፒሶድ አልሄድኩም፣ ግን ሁሉም ጓደኞቼ ሰፖርት ያደረጉኝ ነበር። ኢቨን ኢፈን ማግባት አልፈልግም ሲል ራሱ ለምን አልሽ የምጣሽው ሊሞዚን ውስጥ ለምንድን ነው እንዳትዪ ብለናታል። ለምንድን ነው እንደዚህ የምትይው ምናምን በቃ ኢሊሚኔሽን ስንደረግ እያለቀሱ ምናምን ሁሉም እንደዛ ነው ምናምን እና እንደዚህም ላይሆን ይችላል ቀጣይ እንትን ሲባል እና በቃ አላማችሁን ብቻ አሳኩ። አይሆንም ብላችሁ የምታስቡትን ነገር ደግሞ ይሆናል እና በቃ ጠንካራ ሴት ለመሆኑ ሞክሩ። ተስፋ አትቁረጡ። ላጤ ሾው ነው መንገድ ካላችሁ በዙም መንገድሽን እኮ ነው ፌመስ መሆን ከፈለግሽም የሆነ ነገር መሆን ከፈለግሽ መንገድሽን አታውቂውም። በቃ እግዚአብሔር በዚህ ይሆናል ወይ እንግዲህ ልትታወቂ ያደረገሽና እኛ ስድቡንም ችለን እንግዲህ አለን ትንሽ እንደውም እኛ ላይ ዋሰ እናንተ ላይ ብዙ የለም። እኛ ላይ ትንሽ እናንተ ላይ ትንሽ ወደ መጨረሻው ስለሆነ ትንሽ ባሰ። እኔ ላይ ማታ ባሰ ግን አመሰግናችኋለሁ። እውነት ጠንካራ እንድትሆኝ ያደርግሻል። እኔ ያየው ስቃለሁኝ እንጂ አንዱም ኮሜንት እኔ ውይ ምናምን ብዬ አይቻል አቅም የሆነ ነገር ብል አሉ እንደውም ሳይሉኝ ሁላ ሲቀሩ እንዴት ነው ነገሩ ነው የምለው። ስለዚህ ጥሩም እንዳለ መጥፎም እንዳለ ጭንቅላትሽን አሳምነሽ መግባት አለብሽ። ማሸነፍ እንዳለ መውደቅም እንዳለ ማሰብ አለብሽ እንጂ ዛውን ተሰልፈሽ እኮ ስንት ነገር ነው የምናስበው። አይመርጠኝ ይሆን እንትና ታልፍ ይሆን በቃ እንትና ብተ እንዲህ ብሎ ወድቅ ምናምን ብለሽ ስንቱን ታስቢያለሽ። ስለዚህ በቃ ካልተመረጥሽ አልተመረጥሽ። ሌላ እድልሽ ደግሞ አለ እግዚአብሔር ያዘጋጀልሽና እግዚአብሔር ማኑ ነው ማለት ነው። በፈጣሪያችሁ እውነት እግዚአብሔር በቃ ካለልሽ አይደልሽ ነው እኮ እቺን ቀን አታልፊም ከተባልሽም እኮ አታልፊም እኮ። ስለዚህ ባለን ጊዜ እንደሰት፣ ባለን ጊዜ መጥፎን ለሰዎች ጥሩ ነገርን በማድረግ በምድርም በሰማዩም እንቀበላለን። አንድ ሴትም ትሆን ወንድ ልጅ ምናልባት በጣም ወደ ሶሻል ሚዲያው መምጣት ፈልጎ ወደ ሶሻል ሚዲያው ግን የሚመጣበት መንገድ ትክክለኛ ያልሆነ መንገድ ከሆነ ማህበረሰቡን፣ ህዝቡን፣ ህጉን፣ ባህሉን የሚጣረስ ከሆነ ያንን መንገድ መምረጥ አለበት ብላችሁ ታስባላችሁ? ናይ ግዴታ እኛ ይሄ አጋጣሚ ተፈጠረልን አይደለ? እንዴት ነው ካስት ይፈልጉ ነበረ። ከዛ በኋላ ይሄን አጋጣሚ እኛ ፈልገው ነበር። በቃ ይሄን እንዴት ነው እኛ መጠቀም እንፈልግ ነበር። መጠቀም ስንፈልግና አጋጣሚዎች ሲፈጠሩልን ተጠቃምን እንጂ የሰው ልጅ ግዴታ በመጥፎ ነገር ብቻ መታወቅ የለበት። ሲጀምር በመጥፎ ነገር ብቻ ሳይሆን በመጥፎ ነገር ሲጀመር መታወቅ የለበት። ምክንያቱም ዛሬን ሳይሆን ነገ ህይወት ይኖረዋልና የሆነ ደስ የማይል ማንነት ይዞ ማለፍ ደስ አይልም። እኛ አጋጣሚውን ተጠቀምንበት እንጂ እኛ በመጥፎ ነገር ኢቭን ኢፍ እንደውም አንዳንድ ጊዜ ቪዲዮ ስንሰራ ለምንድን ነው የእኛን ትክክለኛ ማንነት የሚያወጣ ቪዲዮ ለምን አንሰራ ምናምን እንባባላለን እና ሳናስበው በመጥፎ ነገር እኛ እንትን አለን ቫይራል ወጣን ምናምንና ልክ ነው ብዬ አላምንም። ሰው አሁን ኮሜንት ነው ባለፈው ያነበብኩት ኢንቦክስም አደረጉልኝ እንትን ላይ ላጤ ሾው ላይ እንትን ፖድካስት የሆነ አለላ ፖስት ፖድካስት ላይ ቀረብኩትን እንደዚህ እውነተኛ ብትሆኚ ኖሮ መሳይ ይመርጥሽ ነበር አሉ። እንግዲህ እሱ ያልታየው እኔ ምን ላድርግ ጣፋንታይ እሱ አይደለም ብዬ ትቼዋለሁ። ግን የትም ቦታ እዚህ ጋር እኮ በቃ ውድድርን ብለን ነው ሁሌ እኮ አይደለም መጥፎም ቦታ ላይ ሁሌ እውነታ አንቺ ነሽ የምትቆጪው። እኔ እንደዛ ነው ማምነው። እውነት መሆን ያለብኝ ቦታ ላይ እውነት ሆናለሁኝ፣ መሆን የሌለብኝ ቦታ ደግሞ አልሆንም። ለምን እኔ ነኝ የምጎዳው መጨረሻዬ እኔ ነኝ የማውቀውና በቃ መሆን ያለብኝ ቦታ ሆኛለሁ።
መቀበል እናንተ ፋንታ ነው። እንግዲህ ግን መጀመሪያ ላይ ስትገቡ ወደ ሾው ላይ ስትገቡ ይሄ መጨረሻ ላይ የተሸለመው የብር ሽልማት እንዳለ ታውቁ ነበር? ብር ሽልማት እንዳለ ሰው ምናልባት እየተደባደባችሁ የነበረው ለብሩ ይሆን እንዴ ብዬ አስቤ ለልጅ ኦሬዲ ያሉ ቪዲዮዎች ወጡ። ያው ሁሉም እዛ ስር ሴት ሲመጣ ስራም ትቶ የሚመጣ ብዙ ሰው ነበርና ያው የሱን ከቨር የተደረገልን ነገር አለ። አሪፍ ገንዘብ ግን ጥሩ ነው። አይ ግን ለገንዘቡ ሳይሆን ለመሳያን እንደዛ ተብሎ ቢታሰብ ይሻላል። ያው አሁን ላይ ካለፈ በኋላ ኦሬዲ የዴቱ አልቆ ሁሉም ሰው አይቶታል። ግን ቀጣይ እናንተ ፕላን ምንድነው? ይሄ ኦሬዲ ብዙዎቻችሁ ስትሉም ሰማለሁ የገባ ነው ሰው እንዲያቀን ነው፣ ሶሻል ሚዲያ ላይ መታየት ስለምንፈልግ ያንን መስመር ማግኘት ስለምንፈልግ ነው ብላችኋል። ያንን አላማችሁን ያገኛችሁ ይመስለኛል። እና ቀጣይ ምንድን ነው የምታስቡት? ምክንያቱም አሁን ይህ ልጆች ወላጅ የላቸውም እንዴ እንደተባላችሁት ሁላ ምን አይነት ቤተሰብ ነው ያሳደጋቸው የሚያስብል ስራን ከእናንተ እንጠብቃለን። መንገዱ ላይ ከመጣችሁ ኦሬዲ አላማችሁን ታርጌት ካረጋችሁ ከዚህ በኋላ በጣም ትልቅ ኃላፊነት ነው ብዬ አስባለሁ። ምክንያቱም ያንን የምትሽሩት ከዚህ በኋላ በምትሰሩት ነገር ነውና ምንድን ነው ያሰባችሁት? በማሬ ይልበል። እሺ ማሬ አንቺ በይ እዚህ እንትን ውስጥ እዚህ ሾው ውስጥ ከመግባታችን በፊት ሁላችንም የራሳችን ስራ አለ። ሁሉም የተማረ ነው። ሁሉም የራሱ የሆነ ነገር ያለው በጣም እንዴት ቢልንገች በጣም የሚገርም ማንነት ያላቸው ሴቶች ናቸው እዛ ውስጥ ያሉት ሁሉም ማለት ነውና ለምሳሌ እኔን ብትጠይቂኝ እኔ በፋሽን ዲዛይን ተመርቄያለሁ። በፋሽን ዲዛይን እሰራበት ነበር። እንደነገርኩሽ አክቲንግ ላይ እሰራ ነበር ምናምንና ከዚህ ጎል እንዴት ነው ይሄኛው ስራ ያግዘኛል ምንም ጥያቄ የለውምና ከዛ በኋላ በዛው ስራ ነው የምቀጥለው። በቃ በፋሽን ዲዛይኑ ነው የምትቀጥለው? በፋሽን ዲዛይኑ በአክቲንጉ እቀጥላለሁ። በአክቲንጉና በፋሽን ዲዛይኑ ቀጥለሽ ብዙ ነገሮች የመስራት ሀሳብ ታለብሽኛለሽ። እንግዲህ አንድ ቀን ጠብቃለሁ። በጣም ጥሩ በርካታ ነገሮችን አሁን ያለውን ነገር ማሸነፍ የሚቻለው በዛ ነው ብዬ ስለማምን ነው። ሪሊ አንቺ ጋስ? እኔ ያው የተመረኩት በሆቴል ማኔጅመንት ነው። ያው በሱ አልሰራውበትም፣ ይሄን ያህል አልሰራውበትም። ግን ማስታወቂያ ላይ ምናምን ከድሮም ኢንትረስቱ ስለነበረኝ ሞክር ነበር ድሮም ተማሪ እያለሁ ማለት ነውና ሜቢ ለሱ አግዞኛል። አንድም ቲክቶክ ላይም አሪፍ ፎሎወር እየሄደልኝ ነው እግዚአብሔር ይመስገን። አሁን እንደውም በአንዳንድ ነገሮች እንደውም ፖስት ማድረግ አቆምኩኝ እንጂ ፖስት በተደረገው አሪፍ ቪው ነበረው ምናምን። በሱ ስራ ይመጣል እንዲህ ማስታወቂያ ስሪልን ምናምንና ቢያንስ በትንሹም ለዛ ጎሌ እየመጣሁበት ነው። ግን አሁን ብርን ሴቭ አድርገሽ የራስሽን ነገር መያዝ ነው እንጂ በዚህ ነገር ትቀጥይበታለሽ ብቻ ማለት አይደለም። እና እኔ አሁን ሀሳቤ ብር ጌን አድርጌ አንድ የራሴን የሆነ ሜቢ ወይ ጥፍር ቤት ወይ ኮፊ ሃውስ እንዲህ ነገር ነው የማስበው። ብሩ ይምጣና እንግዲህ እናስብበታለን። እንደዛ ነው የማስበው። ስለዚህ የራስሽን ቢዝነስን ወደ መክፈት ወደዛ ነው ስሞል ቢዝነስ ተካፍቺና ዘበር ካለ ደግሞ እያሳደግሽ ትመጫለሽ ነው ሀሳቤ። እንደዛ ነው። መልካም። ስለዚህ እንግዲህ እንዲህ እያልን ቀጠለን። በመጨረሻም ሰዓት እኔ ያላነሳሁት የእናንተ ሀሳብ የሆነ ህዝቡ ጋር መድረስ አለበት የምትሉት ሀሳብ ወይም ደግሞ በዚህ ሂደት ውስጥ አብሯቸው የነበሩ ማመስገን የምትፈልጓቸው አካላት ካሉ እሷን እንበልና እንግዲህ አብረውን ናቸው እስካሁን የትም ንቅንቅ አላሉ፣ እንሰናበታቸዋለን። እሺ ጀምሪ። ማለት የምፈልገው ነገር በቃ እኔ እንጃ ጥላቻው ውስጥ ትንሽ ይቆየንና ማበረታታቱ እንትን ይበለን። እኛ አሁን ክፉ ሆነን ወይ እንትን ሆነን አይደለም እዚህ ላይ ያለ ነው። ቢያበረታቱን እንኳን ለኛ ማለት ለሌላም ትንሽ እንትን ምንተርፍ ልንሆን እንችላለን። እኔ ባደረኩት የሆነ ነገር ሌላ ሰው የሚጠቅም ነገር ሊሆን ይችላልና ባንጠላላ ነው የምለው። ሁሌም እንደዛ ነው የምለው ነው። ማመስገን ያው ልዑል እግዚአብሔር መጀመሪያ እግዚአብሔር ሜቢ መንገዴን ይሄ ነው ብሎ ለከፈተልኝ እግዚአብሔር እንድታወቅም እንዲም እንድሰራበት ላደረገኝ ለሱ ወላጆቼ፣ እናቴ፣ አባቴ፣ ወንድሞቼ ሰፖርቲቭ ባይሆኑ እዛ ሾው ላይ እንኳን ሊሄድ ይቅርና እነሱ እንኳን መተው ሊቀረጹ ይቅርና እንድገባበት ማያረጉኝ
እንትን ሊሆኑ ይችላሉ። ግን ሰፖርቲቭ ሜቢ ይሄ አንቺ መንገድ ነው አንቺ ተሳካበታለው ያልፍልኛል ብለሽ በዚህ ከሆነ እሺ ብለው ነው እዛ ድረስ የመጡልኝ። ካሜራ ፈርተው እንዴት አላውቅም ብቻ ይዛን ቀን ለኔም በጣም ከባድ ቀን የነበረበት ቀን ነበር ለሾው። እኔ እንደዚህ እንኳን ቤተሰብ ላስተዋውቅ ይቅርና አስቢው ከባድ ነበርና እዛ ድረስ መጥተው እናቴ ወንድሜ አመሰግናቸዋለሁ ጓደኞቼ እነዚህ ነው አፍርቻለሁ። እውነት ብዙ ወዳጅ ሁሉም ፕሮዲዩሰሩም ቢሆኑ ካሜራማኖቹም ሁሉም አሁን ቤተሰብ ነን። እንዲህ ስራ ስሩ እንዲህ ያሉ የሚመክሩን እነሱ ናቸውና አመሰግናቸዋለሁ። እግዚአብሔር ይመስገን። እሱ ነው ማለት ነው። እኔ ላጤ ሾው ላይ ብዙም ኤፒሶድ አልሄድኩም፣ ብዙም መጥፎ አስተያየት የለውም እና ደግሞ እዚህ ላጤ ሾው ላይ ለመሳተፍ ራሱ እንዴት ነው እኔ ብዙ ኤፒሶድ እንዴት ነው አማርኛ እየጠፋብኝ ካለመሄዴም እንዴት ነው ብዙ ነገሮችን አልፈን ነው ከብዙ ሴቶች መሀል ተመርጠን ነው ምናምን እዚህ የደረስነው ምናምንና ከብዙ ሴቶች ተመርጦ ቶፕ 10 ውስጥ መግባት ራሱ ለኔ ትልቅ ነገር ነውና በጣም ትልቅ የሚባለውን ነገርም ባላይበትም ግን በትንሹ እግዚአብሔር ይመስገን ትንሽ የሚሆን ነገር አግኝቼበታለሁና ለዛም ድንቅ ቲቪዎችን ማመስገን እፈልጋለሁ። ይሄን እድል ባይሰጡኝ እኔ ዛሬ እዚህ ላይ ባልተገኘው ነበርና አመሰግናለሁ ይሄን እድል ስለሰጡኝ። ከዛ በቃ ፋሚሊ ማማ ሁሌም ከጎኔ ሆና ሁሌም እንደደገፈች ነው። እናቴ እድሜሽን ያርዝምልኝ። እኔ ካመሰገንኩኝ በጣም ብዙ ሰዓት ነው የምፈጀው። አክስቴ እናንተኝ ነው የምላትና በጣም ምርጥ አክስት ናት ያለችኝ። አሁን በቅርቡ ነው አባቴ ያረፈው ምናምንና እንዴት ነው ለኛም እንዴት ነው እንደ አባት እንደ ሁለተኛ እናት ለእናቴም እህትም ጓደኛ ምናምንና እሷን እያጽናናቻትም ስለሆነ እሷን ማመስገን እፈልጋለሁ። ወንድሜ ዳዊት፣ ጓደኛዬ እናትዬ መቅደስ ነው ስሟ፣ እኔ እናትዬ ነው የምላት እና ማሪ ነው የምላት እሷ ማሪ ነው የምትለኝና ሁሉንም በቃ ሁሉንም የኔ ጓደኞች በላጤ ሾው ያገኘኋቸውም ከዛ ውጭ ያሉትም ዳጉ ሁላችሁንም በቃ ሁላችሁንም የረሳኋችሁም ካለ የሚ ጓደኛዬ ሁላችሁንም በቃ አመሰግናለሁ። በጣም አመሰግናለሁ በእያንዳንዱ ነገር ከጎኔ ስለምትሆኑ በእያንዳንዱ ነገርና አንቺም አክብረሽ ስለጠራሽን በጣም ነው የማመሰግነው። አመሰግናችኋለሁ። እኔ ረሳሁኝ እኮ አንቺ ብዙ ነገር ረሳሁኝ በእውነት። አንቺም አሁን እንዴ ትልቅ ነገር ነው እንደዚህ ጊዜሽን ሰተሽን አቅርበሽን ለኛም ትልቅ ነገር ነውና እናመሰግንሻለን። የረሳኋችሁ ጓደኞቼ ሾው ላይ የተሳተፈች ጓደኛ አለችኝ። ሁላችሁንም ወዳችኋለሁ። እድሜያችሁን ያርዝምልኝ ሁላችሁ። እንግዲህ እኔም ስለመጣችሁ አመሰግናለሁ። ያው ቅድም እንዳልኳችሁ ነው በርቱ። በእኛ ሀገር ምናልባት ሴት ስትሆኚ ዱላውም ሁሉም ነገሩም ይበረታ ይበዛ ይሆናል። ምናልባት ወንድ ለመመረጥ 10 ሆኖ ሄዶ ቢሆንና አንድ ሴት መርጣ ቢሆን ኖሮ ወንዶቹ ይሄን ያህል አይመስለኝም ዱላና ትችት የሚበዛባቸው። ትክክል ነው አይደለም፣ እኔ መወሰን አልችልም። ግን ደግሞ ከሆነ በኋላ ሁሉም ነገር ሁሌም በህይወታችን ውስጥ ስህተት አለ አይደለም። ዴት ልናረግ ሄደን ቀርቶ በእውነተኛ ህይወት ስንመለከት ሰው ተጋብቶ ወልዶ ብዙ ነገር ሆኖም ከዛም በኋላ ይቀራል ምናምን። ይሄ አደባባይ ላይ ይሁን አይሁን የሚለውን እንግዲህ ፍርዱን ለህዝቡን ተውና፣ ግን ደግሞ ከሆነ በኋላ እናንተ በጣም መበርታት አለባችሁ። ልክ ቅድም እንዳልኳችሁ ይሄን አጋጣሚ ተጠቅሞ ትክክለኛውን ደስ የሚያሰኘውን ህዝቡን ያው ይቀየራል ብዙ ነገርና የሚቀይረውን ነገር ይዛችሁ ትመጣላችሁ ብዬ አስባለሁ። ስለመጣችሁ ደስ ብሎኛል። በጣም አመሰግናለሁ። ቴንክ ዩ። እንግዲህ ተመልካቾቻችን ከላጤ ሾው እንስቶች ጋራ የነበረኝ ቆይታ የተመለከታችሁትን ይመስል ነበረ። በጌም በጥያቄ ተጫውተናል። ከዛም በኋላ ደግሞ የተወሰኑ ሀሳቦችን አንስተን ተነጋግረናል። እስኪ እናንተስ ሀሳብ ስለዚህ ሾው ስለነበረን ቆይታ ምን ይመስላል የሚለውን በኮሜንት ሴክሽን ላይ አስፍሩልኝ። እንዲሁም ደግሞ ፒናት ቲዩብን ዝም ብላችሁ የምትመለከቱ ሰዎች ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች እንዲደርስ አድርጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከፒናት ቲዩብ ጋራም ቆይታ ስለምታደርጉ እጅግ በጣም አድርጌ አመሰግናለሁ።
አመሰግናለሁ። የዛሬ ቆይታችንን እንግዲህ ትዘዝ ሆቴል ቦሌ ሚካኤል እንዲህ ባለ መልኩ እንድናሳልፍ ስለፈቀዳችሁን እናመሰግናለን። ጎብኙት፣ በጣም ትወዱታላችሁ። በጣም የሚያምር ብዙ ነገሩ የተሟላለት ቤት ነውና ቦሌ ሚካኤል አካባቢ ስትመጡ ይሄንን ሆቴል ጎብኙት። ጂም አለ፣ ሬስቶራንት፣ በርካታ ነገሮች አሉና መታችሁ ብታዩት የምትወዱት ቤት ነው። በመጨረሻም እንግዲህ ይሄን ለማለት ነው። ስለመጣችሁ በጣም አመሰግናለሁ። ቴንክ ዩ ጋይስ ባይ